ብራዘር ምን ነው? በጣም እያይሽ ነው። ችግር አለ? አረ እስከ ኖርደ ትንሽ አትታገሱም? ምን አገባኛው? ለኢንጆይ ነው የምናደርገው። ዝም ብላ ስለሚሞቀኝ አንድ ላይ እንዳንገለበጥ ብዬ ዝም ብለን እንዳብናታ ተጨቃጨቂ። ይሄ ደግሞ ምኑ ነው በእናታችሁ? ምን አለች? አንተ ምን አገባ? ዝም ብላ አነዳም እንዴ? ምን አይነት ሰውዬ ነው በእናታችሁ እንዴ? እንውረድ። አረ ሱጋሹ የቱ ጋር? አንተ ዝም ብል የቱ ጋር ልሽ ዞር ወይ ውረዱ። ፔንሲዮን እኮ አረጋል። ውረዱ ወይ ውረዱልኝ። ተጨነኩኝ እኮ ውረዱልኝ። ይሄ እኮ ህዝብ ትራንስፖርት መስጫ ነው። ውረዱልኝ። ሙሴ 10ኛውን ዕጣ አንተ ነው የወሰድከው። 11ኛውን ምን ነው የምወስደው? አዎ ምን ይደረጋል? እንዳለ ሰዎች አልደረሳቸው። ስማኝ ዛሬ ኤልያስ በጣም ላስቀየመው ነው። በጣም ስፈልግ ነበር። ለምንድን ነው እኔ ሞዴል መሆን ማልችለው? ምን አረኩኝ ሙሴ? ለምንድን ነው እኔ ሞዴል መሆን አልችለው? እየቀለድክ ነው? ዛሬ አስቀይምሃለሁ ካልነገርከኝ። ሰማኝ እውነቷን ሳትፈራኝ ንገረኝ። አረ እሺ እነግርሃለሁ። ያው አንተ ከቁመና አለ እንደምናይ ነው። እና ከመልክም መልክ አለ እንደምናይ ነው። ታይ ዘግቻለሁ። ለምንድን ነው መዘጋው? ልንገርህ ጭንቅላት የለም። አንተ በሰውነት ነው የምታስበው። ይሄ ነው ችግር። ጋብሽ ነው ናውረድ የፈለኩት ምን አልሽ? ፕራንክ አረኩ። የምን አባ ፕራንክ ነው ሙሴና ገጽ 82 ያለ አንተ አህያ የለም ይላል። ማን ነው መጽሐፉ? ነው እስካሁን እያነበብኩላችሁ እንዴ? ለምንድን ነው ይሄ እኮ በውስጥ አንብባ ምን እኔ ውስጤ ባዶ ነው። መሳደብ ከፈለኩኝ እኮ እንደዚህ አውራለሁ። እኔ ውስጤ ምንም ንጹህ ነው። ስድቦቹን እየዘለልክ አንብባ። ብሩኬ ቆሻሻ አውጡ እየተባለ ነው። አውጣው እኮ ቆሻሻ አውጣ። ቅድም አውጣው። ስለአሁን ድጋሚ መጥቶ እንደዚህ እያሉ እንትን ይመስላል። እንዳይደብራችሁ አውቀን ይመስላል። አዎ ማይኮ ያንተ ትውጣለህ። ጽጌ ልፍጠር ብዬ ነው እንደዚህ ያለ መጽሐፍ ሲነበብ ቁም ነገር ስለሆነ በመሀል ካልተጫወተን ሁላችንም እንትን እኔ ጨዋታ እኮ ይመችኛል። አንተ ልጅ ጎዳና ያበደ ነው ወላሂ። ምንድነው የታቀኛለህ? የታቀኛለህ? አሁን ጩቤ ተመችቶኝ አላልክም? ምን አይነት ጨዋታ ነው? ምን አይነት ጨዋታ ነው? ታነባለህ አይደለ? ታነባለህ አታነብም? አዎ አነባለሁ። እና በቃ አንተ ምን ቆሻሻ መሆን አንሶ ነው? የልሰዳችሁ እንደም እስቲ ፈታ ያለ ቤት ወሰደን በእናትህ። ፈታ ያለ ቤት መጨፈራው ዘና ያለ ቤት ወሰደን እስቲ በእናትህ። እንደዚህ ነው ቤቶችን ብዙ አላውቅም። ዝም ብለን እየዞርን ሰው ጠይቃለን፣ መንገድ ላይ ምናምን ሰው ጠይቃለን። ችግር የለውም። አንቺ ደግሞ ምንድነው? ማን አለ እዚህ? ችግር የለውም። ማን አለ እዚህ? ምንድነው? ለምን የምታስቸግራት? ምን አገባ? ማረን ያስቸግረሽ መስሎኝ ነው። መግደርደር አይቻልም እንዴ? እንዲህ ነው እንደምትግደረደሪ? ንዳ በቃ አንተ ዝም ብለህ ምንድነው የምትለው? እጅናታልኝ። ኧረ አንቺ ችግር የለውም። ምን ሆነሽ ነው እንዴ? ችግር አንተ ልታሳድረው ነው እንዴ? እጅን እንደ አንተ ምን አገባ? እስኪ ዞር ብለና በእናትህ እንካ ዞር ብለና እንካ አምጣ፣ እጅን አምጣ። ዞር ብለና በእናትህ ምን እንደምታየው? ወይ ጉዴ! ዘመኑ ከፍቷል። ወዴት ነው የምትሄደው አንተ? ቦስ እንኳን አደረሰ አባቴ። ለምኑ? ዛሬ እኮ የሰራተኞች ቀን። ይቅርናት ሄደህ ሱቁን ክፈት በእናትህ። ደግሞ ምንድነው ዛሬ የሰራተኞች ቀን ነው? የምንን ያላቅልህም ሄደህ ክፈት። በገዛ ሱቄ ደግሞ ተቀጥረህ እኮ ነው የምትሰራው አይደል እንዴ? ዛሬ እንደ ኢትዮጵያ ዝግ ነው እንዴ? ይሄ በእናትህ ሄደህ ክፈት ሱቁን። አንተ ሂድ ክፈት። ኧረ ወዳጅ በእናትህ እኔ ዛሬ አልከፍትም። ወይ በቃ ይቅር እንዴ። ምን ስለሆንክ ነው የማትከፍተው? ዛሬ እንደ ኢትዮጵያ ሁሉም ሰው ነው። እንደ ኢትዮጵያ አትበል። ሄደህ ከፍተህ ቀጥታ ሂድ። እናቴም አባቴም ቤት ናቸው። እኔ ብቻ ምን አገባኝ እኔ ታዲያ? እኔ ከፍዬ አይደል ልክሰሪያ ሁሉ ዕቃ ትናንትና የገባ ዕቃ ይሸጥ። አምጣው ሂድ ቀጥታ ክፈት ሱቁን። በዱቤ ነው ቆም ጨርስልሽ። እኔ እናንተ ደግሞ ደሞዝ ላይ እንነጋገራለን። ሂድ ቀጥታ አሁን ክፈት ሱቁን። እናት ወልዳለች። ዛሬም ገብቼ ደሞዜ እናት ወልዳለች። አባ ጤና ጣቢያ እዚህ ጋር ነው እንዴ? አዎ ውስጥ ነው ያለው። ምን ፈልገህ ነው? ጤና ጣቢያ ውስጥ ነኝ እንዴ? አዎ። ይሄ ሁሉም ሰው እየገባ የሚወስደው ነገር ምንድን ነበር አለ እንዴ? እሱ ምንድነው? እሱ የቱ ጋር ነው የሚቀመጠው? በነፃ ሁሉም እየገባ የሚወስደው እኮ ምንድነው? ስም የለው? ይሄ እንደዚህ መከላከያ ነገር ነው። አዎ መከላከያው። አዎ የቱ ጋር ነው የሚቀመጠው? በጣም አረፈርክ ወንድሜ። አለቀ። አሁን አለቀ። 4-5 ጤና ጣቢያ እኮ ዞሬ እኮ እዚህ እኮ አለ ተብዬ። ይኸው ዛሬ ነው የገባው። ዛሬ አለቀ።
በቃ ስልኬን ያዙና ሲመጣ ምናምን እደውላለሁ። ችግር የለም። ምን ይደረጋል? በቃ ለዛሬ አላየሁሽም ፍቅሬ አላ ሰላም ነው? ሰላም ነው። እንዴት ነህ? ቀይ ልጅ ገብታለች። አሁን ጥቁር የለበሰች ምን ሆነ? ባለቤቷ ነኝ። ቀይ ልጅ ገብታለች ወይ? አሁን እኛ እዚህ ውሃ ከማጠጣት የበለጠ ስራችን ሚስጥር መጠበቅ ነው። እኔ ምንም ማድረግ አልችልም ወንድሜ። አይደለ? አዎ። እሺ አሁን ነው ከወንድ ጋር የገባችሁ። በግተራ ጉድጓዱን ታውቃለህ? ሁሌ እዛ ውስጥ ነው የሚገቡት። የመጀመሪያቸው ነው። ሁሌ ነዋሪ ፓርክ ከተመሰረተ ጀምሮ አሉ እነሱ። ማታ ሲዘጋ 12 ሰዓት ይወጣሉ። እኔ አላቅም ምን እንደሚያደርጉ ሁሌ ዊርድ ድምጽ ነው የምሰማው። ሞተች እንዴ እስክል ድረስ እሰበው እንግዲህ ና ቆይና የሆነ ነገር ባረግ እጮሃለሁ ብለህ ቀላቅዬ ነው። ኧረ እኔ አገባኝም። ይኸው ሽርጤና ወጣው። በዚሁ ነው የምወጣው። በቃ እኔ እኮ ሰጠኸኝ እኮ የቀን ወጪ። ሂዱ ነው 3ኛው ጉድጓድ ስር አሉ እንደ እባብ እየተንከባለሉ ይታያቸዋል። እኔ ምንም ማድረግ አልችልም። ሂድ እንግዲህ። አንቺ ሄዳ ማይኮ ምንድነው ሚዲያው ላይ የሚወራበት ነገር? ሚዲያ ላይ ምን አወሩ ደግሞ? የለሙ ተለቀቀ የተባለ ነው። የለሙ ተለቀቀ። የለሙ ማን የለ? ያንተ ነው ፎቶ ሁሉ አለ እያልኩ አይደል? የኔ እንዴ! ወይኔ ኤልያስ የምርህን ነው? ያላየሁትን እኮ አለ ፎቶ አጠገቡ አለ። እንደዛተችው አቀናበረችው ማለት ነው። ማ ወይኔ